የመጻሕፍት ዓለም እፎይታ። ደራሲ አሌክሳንደር ዱማስ። ትርጉም ተሾመ ዳምጠው። ተራኪ ደጀኔ ጥላሁን። እፎይታ ዘ ካውንት ኦፍ ሞንቴ ክሪስቶ ክፍል 42። በተከታዩ ቀን 8 ሰዓት ገደማ በሁለት ምርጥ የእንግሊዝ ፈረሶች የሚሳብ ሰረገላ ከሞንቴ ክሪስቶ እንደራሴ ቅጥር ግቢ በር ፊት ለፊት ቆመ። በውስጡም ሰማያዊ ኮት፣ ቡናማ ሱሪና ነጭ ሸሚዝ የለበሰ አጭር ከመጠን ያለፈ ወፍራም ሰው ይታያል። ሰውየው ከፀጉር አበጣጠሩ ጀምሮ አለባበሱና ጠቅላላ ሁኔታ ወጣት ሊመስል የሚጥር የ45 ዓመት ጎልማሳ ነው። አንገቱም በመስኮት በኩል ብቅ አደረገና የሰረገላው ሾፌር የሞንቴ ክሪስቶ እንደራሴ ቤት ውስጥ መኖር አለመኖሩን እንዲያጣራ አዘዘው። የሰረገላው ሾፌር የግቢውን ዘበኛ መስኮት ካንኳኳ በኋላ የሞንቴ ክሪስቶ እንደራሴ መኖሪያ ይሄ ይሆን ሲል ጠየቀ። ክቡርነታቸው በእርግጥ የሚኖሩት እዚህ ነው፣ ሆኖም አሁን ሥራ ላይ ናቸው ሲል መለሰ ዘበኛው። እንግዲያውስ ይኸው ያለቃዬ የባሮን ዳንግላር ካርድ ውሰድና አሳይተህ አለቃዬ ወደ ምክር ቤት ሲሄዱ እግረ መንገዳቸውን ሊያነጋግሯቸው እንደፈለጉ ንገርልኝ። እኔ ከክቡርነታቸው ጋር ለመነጋገር አልችልም፣ መልእክቱን ግን ባለሟላቸው ሊያደርስ ይችል ይሆናል። የሰረገላው ሾፌር ወደ ዳንግላር ተመልሶ የተሰጠው መልስ ተናገረ። ክቡርነታቸው እያሉ የሚጠሩትና ከባለሟሉ በስተቀር ማንም ሊያናግረው የማይችል ሰው መስፍን መሆን አለበት አለ ዳንግላር። ግን ምን ቸገረኝ? ከኔ ጋር የከፈተው ሂሳብ እስካለው ድረስ ገንዘብ ሲፈልግ የግዱን ራሱ ወደ እኔ ይመጣል። ከዚህ በኋላ ዳንግላር ወደ ምክር ቤት መንገዱን ቀጠለ። የዳንግላር መምጣት የተገለጸለት እንደራሴ ግን በመስኮት በኩል ኃይለኛ የማቅረቢያ መነጽሮችን በመጠቀም ሲመለከተው ቆይቶ ኖሮ ወዲያውኑ ቤርቲሲዮን አስጠራው። ከደቂቃ በፊት ከአጥሩ በር ትይዩ ቆመው የነበሩትን ፈረሶች አይታቸዋል ቤርቲሲዮ ሲል ጠየቀ እንደራሴው። አይቻቸዋለሁ ጌታዬ፣ በጣም የሚያማምሩ ፈረሶች ናቸው አለ ቤርቲሲዮ። እኮ እንዴት አለ እንደራሴው ግንባሩን ሸብሸብ አድርጎ። ፓሪስ ውስጥ ከሚገኙት ፈረሶች ሁሉ የበለጠ የሚያምሩትን መርጠህ እንድትገዛ አልነበረም ያዘዝኩህ?
እንዴት እንዲህ ያማሩ ፈረሶች በሌላ ሰው እጅ ያለው? ጌታዬ አለ ቤርቲሲዮ፣ ያዩአቸው ፈረሶች እኮ የሚሸጡ አይደሉም። እንደራሴው ከትከሻው ነቅነቅ ብሎ የመግዛት አቅም ላለው ሁሉም ነገር ሸቀጥ ነው አለው። መሴ ዳንግላር ሁለቱም ፈረሶች በ16,000 ፍራንክ ነው አሉ የገዟቸው ጌታዬ። ይሁና 32,000 ፍራንክ እንደምትከፍለው ንገረው። የባንክ ነጋዴ እስከሆነ ድረስ ካፒታሉን የሚያዳብርለት እድል እንዲያመልጠው ስለማይፈልግ ያለ ጥርጥር ይሸጥልሃል። እውነቱን ነው የሚናገሩት ጌታዬ? ሲል ጠየቀ ቤርቲሲዮ ግራ ተጋብቶ። ይልቁንስ በ11 ሰዓት ቀጠሮ አለብኝ። ሰረገላዬ የሚንቀሳቀሰው በእነዚያ ፈረሶች መሆን አለበት። ይቅርታ ያድርጉልኝና አሁን እኮ 8 ሰዓት ሆኗል ጌታዬ አለ ቤርቲሲዮ እንደማፈር ብሎ። አውቃለሁ ነበር የእንደራሴው መልስ። 10 ሰዓት ተኩል ላይ እንደራሴው ከክፍሉ ወጣ ሲል ከ2 ሰዓት በፊት በዳንግላር ሰረገላ ላይ አይቶ ያደነቃቸው ፈረሶች ከራሱ ሰረገላ ላይ ተለጉመው ተመለከተ። በእውነቱ እጅግ የሚያምሩ ፈረሶች ናቸው አለ ለቤርቲሲዮ። በብዙ ውጣ ውረድ ነው ያገኘኋቸው። በዚያ ላይ ከፍተኛ ዋጋ መክፈል ነበረብኝ። ቁመናቸው ለከፍተኛ ዋጋ ብቁ ያደርጋቸዋል አለ እንደራሴው። ቤርቲሲዮ ወደ ስራው ለመሄድ ሲነሳ ቆይ አለው እንደራሴው። ስማ ቤርቲሲዮ፣ በባህር ጠረፍ ላይ የተደራጀ ክልል ለመግዛት እፈልጋለሁ። ቦታው የትም ይሁን ግን ባህሩ የሚያዋስን መሆን አለበት። መርከቤን በሌሊትም ሆነ በቀን ትዕዛዜን በማስተላለፍበት ወቅት እንደፈለኩ ለመጠቀም እችል ዘንድ አነስተኛ የወደብ መሳሪያዎችም ይኑሩት። እንዲህ አይነቱን ክልል አጣይቀህ ስታገኝ ሄደህ ተመልከተው። ከረካህበት በራስህ ስም ግዛው። እንዲህ ካለ በኋላ እንደራሴው ሰረገላው ውስጥ ገብቶ ወደ ባሮን ዳንግላር መኖሪያ ይወስደው ዘንድ ሰረገላ ነጂውን አዘዘው። የዳንግላር ነጭና ወርቃማ ሳሎን በፓሪስ ከተማ የታወቀ ነው። የሞንቴ ክሪስቶን ደራሲ ሊጠይቀው እንደመጣ ሲነገረውም እንግዳውን ከመጀመሪያው ጀምሮ ባርናቆት ለማፍዘዝ ወደዚሁ ሳሎን እንዲገባ አደረገ። ጤና ይስጥልኝ የሞንቴ ክሪስቶን ደራሲ አለ ባሮን ዳንግላር
እንግዳው እንደገባ ጤና ይስጥልን መሴ ባሮን ዳንግላር የክብር ሜዳይ ተሸላሚና የሕግ መወሰኛው ምክር ቤት አባል። እንደራሴው በዳንግላር ካርድ ላይ ያነበባቸው ማዕረጎች አንድ በአንድ ደገማቸው። ቶምሶንና ጓደኞቹ ከተባለው ድርጅት ደብዳቤ ደርሶኛል አለ ዳንግላር። ይሁንና የደብዳቤው መልእክት ግልጽ አልሆነልኝም። ትርጉሙ እንዲብራራልኝ ፈልጌ ዛሬ በመኖሪያ ቤቶ በኩል አልፌ ነበረ። ምንድነው ሚስጥሩ? በደስታ አብራራሎታለሁ። ይኸው የተቀበልኩት ደብዳቤ አለ ዳንግላር ደብዳቤውን ከኪሱ እያወጣ። ከኔ ድርጅት ጋር ባልተወሰነ ካፒታል ሽርክና ስለ መክፈት ይገልጻል። እሺ፣ ምን የተደበቀ ነገር አገኙበት? ያልተወሰነ የሚለው ቃል አልገባኝም። ቶምሶንና ጓደኞቹ እምነት የማይጣልበት ድርጅት ይመስሎታል? ሲል ጠየቀ እንደራሴው ግዴለሽ በሚመስል ቃና። ስለ አስተማማኝነቱ እንኳን አይደለም አለ ዳንግላር የሚያሾፍ በሚመስል ፈገግታ። ግን በንግድ ዓለም ያልተወሰነ የሚለው ቃል ትርጉም የለሽ ማለትም አጠራጣሪ እንደማለት ይቆጠራል። ብልህ ሰው ደግሞ ከሚያጠራጥሩ ነገሮች መሸሽ አለበት። በአጭሩ ላስቀምጠውና ለሽርክናው ምን ያህል ካፒታል ነው እንዳፈስ የሚፈልጉት? ያልተወሰነ ካፒታል የሚለውን ቃል የጨመርኩበት ምክንያት ድርጅቶ ምን ያህል ካፒታል ለማፍሰስ አቅም እንዳለው ባለማወቄ ነው። ዳንግላር አቅም የሚለውን ቃል በመስማቱ በፌዝ ከት ብሎ ሳቀና ወደ ኋላ ለጠጥ ብሎ ወንበሩን ከተደገፈ በኋላ እንዲህ አለ። ለመጠየቅ መፍራት አያስፈልግም። የኔ ካፒታል ምንም እንኳ የተወሰነ ቢሆንም እጅግ ከፍተኛውን የሽርክና ጥያቄ እንኳን ለማሟላት አቅም ያለው መሆኑን ላረጋግጥልዎ እወዳለሁ። እስከ 1 ሚሊዮን ቢደርስ እንኳን ሲል እንደራሴው የዳንግላርን የኩራት ንግግር አቋረጠው። 1 ሚሊዮን ቢሆን እንኳ ሲል ዳንግላር አሁንም በልበ ሙሉነት ቃሉን ደገመው። ግን 1 ሚሊዮን ለኔ ምንድን ነው? አለ እንደራሴው ቅስም በሚሰብር አነጋገር።
የምፈልገው 1,000,000 ቢሆን ኖሮ ሽርክና ለመመስረት ባልተጨነቅኩ ነበረ። 1,000,000 ፍራንክ ለማንቀሳቀሻ ኪሴ ውስጥ የሚቀመጥ ገንዘብ ነው። ይህንን ከተናገረ በኋላ እንደራሴው ከኪሱ ውስጥ 2 የገንዘብ ጥቅሎች አወጣ። እያንዳንዳቸው የ500,000 ፍራንክ ጥቅሎች ነበሩ። ዳንግላር በጥፊ የተመታ ይመስል ክው ብሎ በፈጠጡ አይኖቹ እንደራሴውን ተመለከተው። ይበሉ እንግዲህ ቶምሶንና ጓደኞቹ የተባለውን ድርጅት ክብር እንደነኩ ይመኑ አለ እንደራሴው። ያም ሆነ ይህ አሁን ማንነታችን የታወቀ ይመስላል። ካሁን በኋላ በመካከላችን አለመተማመን መኖር የለበትም። ቪየናና ለንደን የሚገኙ 2 ድርጅቶችም እንዲሁ ለባልተወሰነ ካፒታል ሽርክና ለመክፈት ይጠይቃሉ በማለት ሌሎች 2 ደብዳቤዎችም ለዳንግላር ሰጠው። ዳንግላር ከመደናገጡ የተነሳ ተቃውሞ ማሰማት እንኳን አልቻለም። ለመጀመሪያው ዓመት በ6,000,000 ፍራንክ የሽርክና ንግድ ለመክፈት ተስማምተው ዳንግላር በ3ቱም ወረቀቶች ላይ ፊርማውን አስቀመጠ። ድርድራቸው በመገባደዱ እንደራሴው ከተቀመጠበት ብድግ አለ። 3 ያልተወሰኑ ሽርክናዎች። አሁንም ክቡር እንደራሴ ይቅርታ ያድርጉልኝና እምነት የለኝም ባልልም ሁኔታው ግን አዲስ በመሆኑ አስገርሞኛል። በዚያ ላይ አንድ ነገር ላስረዳውና በአውሮፓ ውስጥ ያሉትን ትላልቅ የንግድ ድርጅቶችና ሀብቶች አጣርቼ ማውቅ ይመስለኝ ነበረ። የእርሶ ግን እስካሁን ተሰምቶ የሚታወቅ አይደለም። ለመሆኑ ካፒታሉ በቅርብ ጊዜ የዳበረ ይሆን? ኧረ እንዲያውም እጅግ የቆየ የጥንት ንብረት ነው። ለረጅም ዘመናት በወለድ ሲዳብር የኖረ የቤተሰብ ንብረት ነው። ምንነቱን በቅርብ ጊዜ ውስጥ በዝርዝር እንደሚረዱ እርግጠኛ ነኝ። እንደራሴው እነዚህን ቃላት ፍራንዝን ካስፈራራውና ካሸበረው የቁጣ ፈገግታ ጋር ቀላቀላቸው። አዎ፣ ወደፊት የበለጠ እንተዋወቃለን አለ ዳንግላር። ለዛሬ ግን ከባለቤቴ ጋር በማስተዋወቅ ብንወስን ደስ ይለኛል። በመቸኮሌ ይቅርታ ያድርጉልኝ ክቡር እንደራሴ። እንደርሶ ያለ ሸሪክ የቤተሰቤ አባል እንደሆነ ስለምቆጥረው ነው። እንደራሴው ከዳንግላር ባለቤት ጋር እንዲተዋወቅ የቀረበለትን ጥያቄ መቀበሉን በሚገልጽ አይነት ሁኔታ ካንገቱ ጎንበስ ብሎ እጅ ነሳ።
ባለቤቴ የጥንት ጓደኛችን ከሆነ ደብራይ ከሚባል የሀገር አስተዳደር ሚኒስትር ዋና ጸሐፊ ጋር ናት። ሌላ እንግዳ መስሎ ቅር እንዳይሰኙ አለ ዳንግላር። ከሚኒስትሩ ጸሐፊ ጋር በአንድ ወቅት አውቀናል አለ እንደራሴው። የት? አልበርት በሚባል የሌተና ጄኔራል ሞርስፍ ልጅ ቤት። አሃ፣ ያንን ወጣትም ያውቁታል። በሮም ዓመታዊ በዓል ወቅት ኢጣሊያ ውስጥ አብረን ነበርን። አሃ፣ ልክ ነው። በሚያስገርም ሁኔታ በሽፍቶች ተይዞ እንደነበርና በታምር እንደወጣ ሰምቻለሁ። ከኢጣሊያ እንደተመለሰ ለልጄና ለባለቤቴ አጫውቷቸዋል በማለት ወደ እመቤት ዳንግላር ክፍል ገቡ። እመቤት ዳንግላር ዕድሜዋ 36 ዓመት ቢሆንም የለግላጋ ወጣት ቁመናና ውበት ያላት ሴት ናት። ቀደም ሲል አልበርት ስለ እንደራሴው ካጫወታት ታሪክ በተጨማሪ አሁን የሚኒስትሩ ጸሐፊ ስለዚሁ እንደራሴ ታላቅነት ሲገልጽላት ስለነበር ከእንግዳው ጋር እስከምትተዋወቅ ድረስ በጉጉት ትቅበጠበጥ ነበረ። በዚህም የተነሳ መጀመሪያ ባለቤቷን ከዚህ በፊት ታይቶባት በማይታወቅ ፈገግታ ከተቀበለችው በኋላ ለእንግዳው በፈገግታ ፈክቶ ነገር ግን ታላቅ አክብሮት በሚታይበት ሁኔታ ዝቅ ብላ ሰላምታ ቀረበች። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።